ሆስፒታል ሲያመው ደህና ነበር ማታ። ጠዋትም ስራ ሊገባ አማማኝ ከምር ነው ስራ ሊገባ? አዎ እንዴ አዎ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁት እና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ሕክምና እያደረገ ነበር። አርጎ ተመልሶ ነበረ እና ሄዶ ሕክምና እያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል፣ ነፍስ ይማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ የሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀ እሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋለሁ፣ እንደው ዝም ብላችሁ እንደቀልድ እንዲህ አይነት ዜና ባሰሩ ጥሩ ነው የሚል መልዕክት። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ፣ ስለ ሞቴም ያወጃችሁ አላችሁ። አሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። አስተላልፎ እየሳቀ ያለፈበትን ጊዜ በቅርብ ጊዜ ትዝታችን ነው። አርቲስት ነጻነት ወርቅነህ ከፕሮግራም አዘጋጅነቱ ባሻገር ነዚህ በጣም ቀልደኛ ተጫዋች፣ ፍቅር የሆነ ሰው፣ በጣም ሰው አክባሪ የሆነ ሰው፣ በጓደኛ የሚከበብ መልካም ሰብዕና ያለው ወጣት እንደሆነ አውቃለሁኝ። ከኔ ጋር እንቀራረባለን። ከተወሰነ ጊዜ በኋላ ግን ስራ ላይ እያለ የምናየው ፊቱ ላይ የምናየው ነገር፣ ሰውነቱ ላይ የምናየው ለውጥ ሁላችንም ስጋት ውስጥ ከቶን ነበረ። ይሄ ልጅ ለውጥ አላገኘውም ወይ፣ ብዙ የተለወጠ ነገር የለም ወይ በጤናው ላይ እያን በጣም እንጨነቅ ነበር እና እኔ እስከገባኝ በቅርቡ ሕክምና ክትትል ላይ እንዳለ አስብ ነበር እና እንደዚህ ድንገት አመመኝ ተብሎ ድንገት ህይወቱ አለፈ የሚል ዜና እንሰማለን ብለን አስበን አናውቅም ነበር እና በጣም ነው የምናዝነው። ወንድማችን፣ ጓደኛችን፣ የስራ ባልደረባችን፣ የአርቱ ድምቀት፣ የቲቪ ሆስት ድምቀት በጣም በሚገርም ሁኔታ የቤተሰብ ጨዋታ ላይ የሚሰራውን ስራ ታውቃላችሁ። የቤተሰብ ጨዋታ ረጅም ጊዜ ሰርቶ ቆይቶ ከዛ እንደገና ለቆ ናሁ ቲቪ ላይ እንደዚህ ይህን ፕሮግራም አስቀጥሎ ረጅም ጊዜ ሄዶ ነበር። ከዛ ደግሞ ተመልሶ በዚህ መሀል ታስታውስ እንደሆነ ኮሜዲያን እሸቱ መለሰ እሱን ተክቶ እየሰራ ነበር የተወሰነ ጊዜ። ከዛ በኋላም ተመልሶ እንግዲህ ኢቢኤስ ተቀላቅሎ እየሰራ ነበረ። በየጊዜው ግን እየሰራ ባለበት ሂደት ላይ ፊዚካሊ ሰውነቱ ላይ የምናየው ለውጥ ያስጨንቅ ነበር። የእውነት መጥቆሩ፣ መክሳቱ፣ መጎሳቆሉ ትንሽ በጣም ይጨንቃል። እንደ ሰው ደግሞ ነጻነት ደግሞ እንደምታውቁት የማይተካ ተዋናይ ነው፣ የማይተካ ደራሲ ነው፣ የማይተካ ፕሮዲሰር ነው፣ የማይተካ የቲቪ ሆስት ነው።
በጣም ድንቅ ሰው በማጣታችን እጅግ በጣም የአርቱ ማህበረሰብ እጅግ ልባችን ተሰብሯል። በጣም ነው የምናዝነው። እኔ በመሀል ነው ድንገት ስልኬ ስከፍት ፌስቡክ ላይ ያየሁትና እነ ጉሻ ፔጅ እነ ተመስገን እነሱ መዘገባቸውን ሳይ ነው እኔ እንደውም እዚህ ጋር የሀዘኔን ድንጋጤን መግለጽ ፈልጌ ነው የመጣሁትና በጣም ነው የምናዝነው ስለተፈጠረው ነገር። አርቲስት ነጻነት ወርቅነህ እንግዲህ እንደምታስታውሱት በጣም ገኖ ህዝብ ውስጥ የገባበት የፊልም ስራዎቹ አሉ። FBI ቁጥር 1 እና ቁጥር 2፣ የአንቺው ሌባ፣ ባለቀለም ህልሞች፣ ያቀን፣ ቾምቤ እንዲሁም ደግሞ ሌሎችን በርካታ ስራዎችን ሰርቶ ለህዝብ ያቀረበ ነው። አንድ ሰሞን እንደውም በፊልም ኢንዱስትሪ ውስጥ ትልቁን ቦታ ይዞ ሰፊውን ድርሻ ይዞ በስፋት ነጻነት የሌለበት ቦታ እንኳን እስክናጣ ድረስ እጅግ በጣም ተፈላጊና ተወዳጅ ተዋናይነቱን አሳይቶናል። እሱ የነካው ነገር ሁሉ የሚባረክለት፣ የነካው ነገር ሁሉ የሚያምርለት፣ የነካው ነገር ሁሉ የሳቅ ምንጭ የሚሆንለት በጣም የሚገርም ተዋናይ ነበረ ለማለት በብቃታችን በጣም ነው ማዝነው። ድርሰትም እንዳልኳችሁ በጣም የሚገርም አቅም ያለው ሰው ነው። ፕሮዳክሽን ስራ ላይም ሲመራም ፕሮዳክሽን ሲሰራም ዳይሬክት ሲያደርግም እየሳቀ ነው። ክሩ ራሱ ጠቅላላ እየሳቀ እየተዝናና አብሮት የሚሰራ እጅግ በጣም ተወዳጅ ባለሙያ ነው። በጠረጴዛ ዙሪያ ብታገኙት፣ የሆነ መዝናኛ ቦታ ብታገኙት፣ ከሰዎች ጋር ተቀላቅሎ ሲጫወት ብታዩት አለመሳቅ አይቻልም። ነጻነትን አጠገብ አድርጎ አለመሳቅ አይቻልም፣ አለመዝናናት አይቻልም። የአባታዊ ስሜቱ ደግሞ የሚገርም ነው። እንደ ስራ ባልደረባ ወይም ደግሞ እንደ ወጣት እንዳንቆጥሮ የሚያደርግ ድንገት የሚመጣ የአባትነት መንፈስ አለው። ድንገት የሚመጣ የጓደኝነት ስሜት አለው። በጣም የሚለዋወጥ ግን ደግሞ ሰው የሚሸት የሰው ባህሪ በቃ የሆነ በጣም ልቡ ስስ ልቡ ቆንጆ የሆነ ወጣት እንደሆነ በተደጋጋሚ አይቻል። ነጻነት ከነጻነት ጋር ጠረጴዛ ዙሪያ ተቀምጦ እንዳልኳችሁ ድንገት ቁም ነገር እያወራን በቁም ነገር መሀል ድንገት የሚያመጣው ቀልድ ከቁጥር ውጭ እንድንስቅና እንድንዝናና የሚያደርግ ነው እና ከነጻነት ጋር ተገናኝቶ መጫወት፣ ከነጻነት ጋር ተገናኝቶ የጨዋታ ጊዜ የጓደኝነት ጊዜ ማሳለፍ እጅግ በጣም የሚናፈቅ የሚገርም ወጣት ነበረ። ነጻነት እንግዲህ በቅርብ ጊዜ በተለያየ ሁኔታ ሰውነቱ ሲለዋወጥ አይተናል። እንዳልኳቸው እኔ በጣም በተደጋጋሚ ቲቪ ላይ እያየሁት ይሄ ልጅ እንዴት ነው አይኑ ላይ የምማየው ከለር፣ ፊቱ ላይ የምማየው የከለር ለውጥ፣ ፊዚካል ሰውነቱ ላይ የማየው የኪሎ ለውጥ በጣም ይለዋወጣል ኪሎ እና በጣም ነበር የሚያስጨንቀኝ ነበር። ነጻነትን ዛሬ አግኝተ ነው ለመለያየት ስናስብ ነገ እንዴት ነው የምናገኘው? በምን ፍጥነት አግኝተ ነው ከእሱ ጋር መጫወትና መዝናናት እንችላለን፣ ቁም ነገር ማውራት እንችላለን፣ የስራ ጉዳይ ማውራት እንችላለን ተብሎ የሚናፈቅ የጥበብ ሰው ነው ነጻነት ወርቅነህ እና አርቲስት ኮሜዲያን ደረጃ ኃይሌ ነው እንግዲህ በጣም የልብ ጓደኛው ነው። በጣም የቅርቡ በጣም ቤስት ፍሬንዱ፣ ሁሌም የማይለያዩ ወዳጅ ናቸው ነው። አሁን እንግዲህ መግቢያ ላይ እንደሰማችሁት ጠዋት በእግሩ ሄዶ ትንሽ አመመኝ ብሎ በእግሩ ሄዶ ሆስፒታል ገባ። ወዲያው ህይወቱ እንዳለፈ ነው እየሰማ ነው። አሁንም አጠቃላይ የአርት ማህበረሰብ ጓደኞች ተሰብስበው ሆስፒታል ይዘውት ሊወጡ ሽር ጉድ እያሉ እንደሆነ ነው እየሰማ ነው። ይሄን እንግዲህ ቪዲዮ ሲቀርጽ ከቀኑ 10 ሰዓት አካባቢ በጣም ነው የምናዝነው። ነጻነት ወርቅነህ በጣም በርካታ የጥበብ ስራዎችን ሰጥቶናል። የማይረሳ ታሪክ አስቀምጧል። ከህፃናት እስከ አዋቂ እስከ እድሜ እንግዲህ አረጋውያን ድረስ እጅግ ተወዳጅ፣ የሚመረቅ፣ የሚወደድ፣ የሚናፈቅ የጥበብ ሰው የነበረ ጓደኛችን ነበረ። እንግዲህ ሄዶ ማንም ሰው ከሞት አያመልጥምና እግዚአብሔር የወደደውን አድርጓል። ምንም ማድረግ አንችልም። ነጻነት በህይወቱ በጣም ትልቅ ስራ ለትውልድ የሚተላለፍ በጣም በርካታ በአርአያነቱ እንዳይረሳ የሚያደርጉ በርካታ ስራዎች ሰርቶልን አልፏል። ቲቪ ሆስት ላይ እንግዲህ ኢቢኤስ ላይ እንደምታዩት እሱን እያዩ አለመሳቅ አይቻልም። ከህፃን እስከ አዋቂ ድረስ እያሳቀ እያዝናና ቁም ነገርም እያስጨበጠ የሚገርም ፕሮግራም ለረጅም ዓመታት ሲሰራ ቆይቷል። ይሄ እንግዲህ ለኢቢኤስ ቴሌቪዥን ጣቢያ እጅግ በጣም ከባድ ሀዘን እንደሆነ ይሰማኛል። እንግዲህ ለቤተሰቦቹም እንዳልኳችሁ ሁልጊዜ ሞተ እያላችሁ ለምንድን ነው ይሄን ዜና የምዘግቡት? ተው፣ ለቤተሰቤ ልኖር ብለዋል። አንዳንድ ጊዜ እንግዲህ ያው ብዙ ማውራት አልችልም። አርቲስት ነጻነት ወርቅነህ የሶስት ልጆች አባትና ባለትዳር እንደነበረ እናውቃለን እና መላው ቤተሰቦቹን፣ ጓደኞቹን፣ ወዳጆቹን አጠቃላይ የኢትዮጵያን ሕዝብ አድናቂዎቹን በሙሉ እጅግ መጽናናትን እመኛለሁ።
እንደ አርቲስት ገነት ንጋቱ ዩቲዩብ ቻናልም ከነመላው ቤተሰቤ ለአርቲስት ነፃነት ወርቅነህ ጋር በጣም ጀግና ነበር። ብዙ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በጣም የሚያሳዝን ዜና ከወደ ኢትዮጵያ እንግዲህ ሰምተናል። እንግዲህ እኛ በውጭ ዓለም የምንኖር ሰዎች ማለት ነው። በጣም የሚያሳዝነው የምንወደው የምናከብረው ነፃነት አርቲስት እንግዲህ ከዚህ ዓለም በሞት ተለይቷል። እግዚአብሔር አምላክ ነፍሱን በገነት ያድርግልን። እውነት ለመናገር ሁላችንም ደንግጠናል። በእርግጥ ሞት አይቀርም፣ ሁላችንም ወደዛው ነን። ግን ደግሞ ገና እንደዚህ በወጣትነቱ እየለፋ እየደከመ ባለበት ሰዓት የሰራበትን የለፋበትን ቁጭ ብሎ ሳይበላው እንግዲህ ከዚህ ዓለም በሞት ተለይቷል። ነፍሱን በገነት ያደርግልን። ለመላው ቤተሰቦቹ መጽናናትን እንመኛለን። እውነት ለመናገር እኔ ራሱ እንዲሁ ዩቲዩብ ላይ ስገባ እንዳጋጣሚ ነው ያየሁት ማለት ነው። በጣም ነው የደነገጥኩት። እግዚአብሔርን በጣም በቃ ማለት የብዙዎች አይምሮ ነው ማለት ይቻላል። እና ሁላችንም ደንግጠናል። ትላንት ታይቶ ትላንት ስራ ሰርቶ ወይም ደግሞ ወደ ስራ እየሄድን ድንገት አመምኩ ተብሎ አመመን ብሎ እንግዲህ ወደ ሆስፒታል በሚሄድበት ሰዓት ነው እዛው ህይወቱ ያለፈው ማለት ነው። በጣም ነው የሚያሳዝነው። እንደገና ደግሞ እንግዲህ አርቲስት ገነት ንጋቱ በቻናሏ እንደለቀቀችው ከሆነ ጉበት ያመው ነበረ፣ በጉበት ምክንያት ነው ህይወቱ ያለፈው ብላለች። በጣም የሚያሳዝናን እውነት ለመናገር እንግዲህ አርቲስት ነፃነት አርቲስትም ነው፣ ብዙ ስራዎችን የፊልም ተሳታፊ ነው እና በምናይበት ሰዓት ሰውነቱ እየቀነሰ አይኑ ቢጫ እየሆነ ብዙ ነገሮችን ስናይበት ነበረ። ግን እኛ ማለት አብዛኞቻችን የኢትዮጵያ ሕዝብ ማለት ይቻላል ሰው ህይወቱ ካለፈ በኋላ ነው የምንረዳው፣ ሚዲያ ላይ የምናጨበጭበው። በእርግጥ አሁን ለምሳሌ አርቲስት ገነት እንግዲህ በቻናሏ ትላንትና ስለሱ ማንነት እኔ ሚዲያ ላይ ሳየው አይኑ ቢጫ ሆኖ ሰውነት ቀንሶ ጥያቄ ሆነብኝ ነበር ሁልጊዜ ሳየው ስከታተለው ስትል ነበርና ይሄን ነገር በህይወት እያለ በቻናሉ አቅርባው ችግሩን ብትካፈለው ችግሩን ደግሞ ወደ ተወዳጅ ተመልካቾቹ፣ አፍቃሪዎቹ፣ አድናቂዎቹ፣ ህዝቡ ብታቀርብለት መልካም ነበረ። እኔ ብዙ ጊዜ ላለሁ በነገራችን ላይ የኢትዮጵያ ህዝብ ሰው ከሞተ በኋላ ነው የሚያጨበጭበው። ህይወቱ ካለፈ በኋላ ስለ መልካምነቱ ስለ ጥሩነቱ ከመናገር ያን ሰው በህይወት እያለ ችግሩን ደግሞ ቢረዱት ኑሮ እንግዲህ ከ2 ዓመት በፊት ነው የጉበት በሽታ የነበረው ይሄ ሰውዬ። ምናልባት በገንዘብም ድጋፍ በሕክምናም የሚስተካከል ቢሆን ያው መቼም የሰው ልጅ እግዚአብሔር የጻፈላት ህይወት አትቀርምና ግን ደግሞ እሱም ደስ እንድለው በህይወት እያለ ጥያቄ ቢያደርጉለት ችግር ምንድነው ቢሉስ ኑሮ ጥሩ ነበረ። እንግዲህ እንዳልኩት የኛ ህዝብ መቼም ሞተ በኋላ ነው ሰው የምናጨበጭበው። መቻ እግዚአብሔር አምላክ ነፍሱን በገነት ያድርገው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ፣ ለእህት ለወንድሞቹ፣ ለአድናቂዎቹም እንግዲህ መጽናናትን እመኛለሁ። እግዚአብሔር ነፍሱን በገነት ያድርግልን ለማለት እወዳለሁ። እንግዲህ ምንም ማድረግ አይቻልም። ህይወት እንደዚህ ናት። ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ነው። ከምር ነው ስራ ሊገባ? አዎ እንዴ! አዎ በኋላ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት
ነፃነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁት እና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው ድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ሕክምና እያደረገ ነበር። አርጎ ተመልሶ ነበረ እና ሄዶ ሕክምና እያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነፃነት ወርቅነህ አርፏል፣ ነፍስ ይማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ የሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋለሁ፣ እንደው ዝም ብላችሁ እንደቀልድ እንዲህ አይነት ዜና ባሰሩ ጥሩ ነው የሚል መልዕክት። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። አሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። አስተላልፎ እየሳቀ ያለፈበትን ጊዜ